ዛሬ የምንገኘው ዓለም ሁሉ በፈጣሪው ሕማም በታወከበት፣ ፍጥረት ሁሉ በለቅሶ በታጠበበት በዚያ ታላቅና መሪር ዕለት ላይ ነው። ዕለተ ዓርብ። ይህ ዕለት የፍቅር መለኪያ፣ የሰው ልጅ የነጻነት ደብዳቤ በደም የታተመበት ልዩ ቀን ነው። በዚህ ረጅም የሥርዓተ ሕማማት ትረካችን የሕይወት ባለቤት የሆነው ጌታችን የተቀበለውን መሪር መከራና የሕይወት እናት ቅድስት ድንግል ማርያም ልብ የሚሰብር ሐዘን በዝርዝር እንመለከታለን። አምላክ የከበረ ቅዱስ ዮሐንስ ጉዞአችን የሚጀምረው በዚያች በጨለመችው ሌሊት ከጌቴሰማኒ ጸሎት በኋላ ካለው የፍርድ አደባባይ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በሐሰት ተከሶ በጲላጦስ አደባባይ ሲቆም እናቱ ድንግል ማርያም በቅርብ ርቀት ሆና ሁሉንም ታስተውል ነበር። አይሁድ በክፋት ተሞልተው ስቀለው እያሉ ሲጮኹ ያ እናታዊ ልቧ በጭንቅ ይረድ ነበር። ጲላጦስ ንጹሑን አምላክ ለግርፋት አሳልፎ ሰጠው። ያ ሮማውያን መግረፊያ ጅራፍ በጌታችን ቅዱስ ሥጋ ላይ ሲያርፍ ድንግል ማርያም የጅራፉን ድምፅ በሰማች ቁጥር ነፍሷ በሐዘን ሰይፍ ይወጋ ነበር። 6666 ጊዜ ግርፋት። እያንዳንዱ ግርፋት ሥጋውን ሲበጣጥሰው፣ እናቱ ግን ልጄ ሆይ ምን በደል? ለዓለም ብርሃን የሆኑ ዓይኖች በደም ሲታጠቡ ማየት እንዴት ይቻለኛል? እያለች በመሪር እንባ ታለቅስ ነበር። ከግርፋቱ በኋላ አይሁድ በፌዝ መጎናጸፊያ ያለበሱት፣ የእሾህ አክሊል በራሱ ላይ ደፉት። ያ እሾህ ወደ ቅዱስ ጭንቅላቱ ሰርጎ በመግባቱ ደሙ በፊቱ ላይ እንዲወርድ አደረገ። በጥፊ መቱት፣ ምራቅ ተፉበት፣ በዘንግም ራሱን መቱት። እርሱ ግን ስለኛ ፍቅር ሲል እንደ በግ በሸላቾች ፊት ዝም አለ። እመቤታችን ልጇን በዚያ ሁኔታ ስታየው፣ ፊቱ በደም ተሸፍኖ ስታስተውለው እናታዊ አንጀቷ በሐዘን ተቃጠለ። ልጄ ሆይ በሕፃንነት የታቀፉ እጆቼ ዛሬ ለምን ሊረዱ አልቻሉም? እያለች በመከራው መንገድ ስትከተለው ነፍሷ ተጨነቀች። ጉዞ ወደ ጎልጎታ። ያንን ከባድ ግዙፍ የመስቀል እንጨት አሸከሙት። በደምና በቁስል የዛለ ሰውነቱን ይዞ ወደ ጎልጎታ ሲጓዝ በየመንገዱ በድካም ይወድቅና ይነሳ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በድካም ሲወድቅ፣ አይሁድ ግን ምንም ርኅራኄ አልነበራቸውም። በዚያን ሰዓት ነው ቄሬናዊው ስምዖን መስቀሉን እንዲያግዘው የተደረገው። ጌታችን መስቀሉን መሸከም አቅቶት ሳይሆን የሰው ልጅ ሁሉ በመስቀሉ መከራ ተካፋይ መሆን እንዳለበት ለማስተማር ነው እንጂ። ስምዖን መስቀሉን ሲሸከም በእግዚአብሔር ፊት የታደለ ሰው ሆነ። እኛም ዛሬ ስለ ስሙ መከራዎችን በደስታ ብንቀበል የክርስቶስ መስቀል የመሸከም ክብር ይኖረናል። ጎልጎታ ሲደርሱ ልብሱን ገፈፉት። እመቤታችን ያንን በድንግልና የታቀፈችውን ገላውን በመስቀሉ ላይ ሲዘረጉ ታየች። እጅግ የከበደ መሪር ለቅሶን አለቀሰች። ሦስት ግዙፍ ችንካሮችን በእጆቹና በእግሮቹ ላይ ሲመቱ የችንካሩ ድምፅ በእናቱ ጆሮ ውስጥ እንደ ነጎድጓድ ያስተጋባ ነበር። ወዮልኝ ልጄ፣ የፈጠርካቸው እጆች ዛሬ በችንካር ሲወጉ ማየት እንዴት ይቻለኛል? እያለች በመስቀሉ ስር ስትወድቅና ስትነሳ ዓለም ሁሉ በሐዘን ተሞላ።
አንበጣ እየበላ ናምን ነው። ጌታችን በመስቀል ላይ ሆኖ ተጠማው ሲል እናት ግን ውሃ እንኳ ልታቀብለው አልቻለችም። ይልቁንም መራራ ሐሞት ሲያጠጡት ስታይ ሐዘኗ ወሰን አጣ። መጥምቀ መለኮት የጸና በእምነት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ 7 ታላላቅ ቃላትን ተናገረ። የመጀመሪያው አባቴ ሆይ የሚያደርጉትን አያውቁምና ይቅር በላቸው። ዓለም ሁሉ በጥላቻ ስትናወጥ እርሱ ግን የፍቅር አምላክ መሆኑን በይቅርታ አሳየ። ሁለተኛው ቃሉ እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። ይህንን ቃል የተናገረው በቀኙ ለተሰቀለው ወንበዴ ነው። ወንበዴው በዛች የመጨረሻ ሰዓት በመንግሥት አስበኝ በማለቱ ገነትን አወረሰ። ንስሐ በማንኛውም ሰዓትና በየትኛውም ቦታ ቢሆን የሰውን ልጅ ከሲኦል አውጥቶ ገነት እንደሚያስገባ የሚያሳይ ታላቅ ተስፋ መሆኑን አብራራ። ሦስተኛው ታላቁ ቃል አንቺ ሴት እነሆ ልጅሽ፣ እነኋት እናትህ። ጌታችን በመስቀል ላይ ሳለ እናቱ ድንግል ማርያምን ለደቀ መዝሙሩ ለዮሐንስ፣ ዮሐንስንም ለእመቤታችን አደራ ሰጠ። ዮሐንስ የሰው ልጅ ሁሉ ተወካይ ስለሆነ እመቤታችን የዓለም ሁሉ እናት እንድትሆን የተደረገበት ቃል ነው። እናቱ በመስቀሉ ስር በሐዘን ስትደክም፣ ልጇ ግን በዚያ ስቃይ ውስጥ ሆኖ የእናቱን መጽናኛ ሲያዘጋጅ የሚያሳይ እናታዊና አምላካዊ ፍቅር ነው። በማርያም ደስ ብሎት ዘለለ በጽንስ። አራተኛው አምላኬ አምላኬ ለምን ተውከኝ ወይንም ኤሎሄ ኤሎሄ ላማ ሰበክታኒ ብሎ የሚታወቀው ይህ ቃል ነው። ይህ ጌታችን የተተወ መስሎ መጮሁ እኛ በኃጢአታችን ምክንያት ከእግዚአብሔር ተለይተን የነበረውን መራቅ እርሱ ተክቶ መጮሁን ያሳያል። የጌታን ቃል ሰምቶ ጠምቋል። ይህ ጩኸት የሥጋ ድካም ሳይሆን የሰው ልጅን ከፈጣሪው ጋር ለማገናኘት የተደረገ መለኮታዊ ጩኸት ነበር። አምስተኛው ቃሉ ተጠማው የሚል ነበር። ጌታችን የውሃ ጥም ብቻ ሳይሆን የሰው ልጅን ድህነት ተጠማው ማለቱ ነው። ፍጥረት ሁሉ የእርሱ ሆኖ ሳለ እርሱ ግን ስለኛ ፍቅር ሲል ተጠማ። የውሃ ምንጮችን የፈጠረ አምላክ በመስቀል ላይ ተጠማው አለ። ጠላቶቹ ግን መራራ ሐሞትን አቀረቡለት። ከጌታ ቢሰጠው ከፍ ያለ። ስድስተኛው ተፈጸመ። ከአዳም ጀምሮ ሲጠበቅ የነበረው የድህነት ሥራ፣ የነቢያት ትንቢትና የሚስጥራት ሁሉ ፍጻሜ መሆኑን የሚያበስር ቃል ነው። የዲያብሎስ መንግሥት መፍረሱን የሚያረጋግጥ የድል አዋጅ ነው። ሰባተኛውና የመጨረሻው ቃል አባቴ ሆይ ነፍሴን በእጅ አደራ እሰጣለሁ የሚል ነበር። ይህ የመጨረሻው ቃል ነው። ጌታችን ነፍሱን በፍቃዱ አሳልፎ ሰጠ። ሞትን በሞት ድል ለመንሳት ወደ መቃብር መውረዱን የሚያሳይ ነው። ፍጥረት ሁሉ በለቅሶ ዝም ባለበት ሰዓት የሕይወት ባለቤት ነፍሱን ሰጠ። ሞትን ድል ይነሳው ዘንድ ሞተ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ነፍሱን በሰጠ ጊዜ ፀሐይ ብርሃኗን ከለከለች፣ ጨረቃም ደም ሆነች። የቤተ መቅደሱ መጋረጃ ለሁለት ተቀደደ። ይህም በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ መፍረሱን አበሰረ። መቃብሮች ተከፈቱ፣ ሙታንም ተነሱ። ይህ ሁሉ ተአምር ዕለተ ዓርብ የሐዘን ቀን ብቻ ሳይሆን የድል ቀን መሆኑን አሳየ።
በመስቀሉ ላይ የተከፈለው ዋጋ ዛሬ እኛን ነፃ አውጥቶናል። ጌታችን በሞቱ ሞትን ገደለው። የትረካ አድማስ ቤተሰቦች የዕለተ ዓርብ ምስጢር የጌታችን መከራና የእመቤታችን የጽናት ምስጢር ነው። እኛም ይህንን ስናስብ በንስሐ ልንመለስና ያንን የተከፈለልን መሪር ዋጋ ልናስብ ይገባል። በእናቱ ዜና ረፍት ሲያለቅስ ቪዲዮ ለሌሎች በረከት እንዲሆን ሰብስክራይብ እና ሼር ማድረጋችሁን አትርሱ። በቀጣይ በትንሣኤው ብርሃን እስክንገናኝ አምላከ ቅዱሳን በቸርነቱ ይጠብቀን። ትረካ አድማስ ናምን ነው መላእክት ሁነውለት ጥላና ከለላ መላእክት ሁነውለት ጥላና ከለላ ስለ ጌታ ኑሯን አንበጣ እየበላ ናምን ነው መጥምቀ መለኮት የጸና በእምነቱ መጥምቀ መለኮት የጸና በእምነቱ ስለ ኢየሱስ ብሎ ተቆርጧል አንገቱ ናምን ነው ልትመታው ስታስብ የመጥምቁን ፊት ልትመታው ስታስብ የመጥምቁን ፊት እጆቿ ረግፈዋን የፊልጶስ ሚስት ናምን ነው